እና በምታዩት መንገድ አሁን አሪፍ እየሄደ ስለሆነ እዛው ክፍያዎቹ እየሄዱ ነው። እና ኢትዮጵያን እስኪ ቆይ ኢትዮጵያ ውስጥ ዩናይትድ ስቴትስ ኢንዶኔዥያ ላይ የከፈሏቸው አሉ ኔግሮን ፍሮም ኢንዶኔዥያ ዴቱ ዴይ በጣም ተጠቃሚዎቹ እየበዙ ስለሆነ ነው። ሳውዲ አረቢያም አለ ሩዋንዳ በቃ ኤትሮ ፍሮም ኢትዮጵያ አሁን የኢትዮጵያ እንትን አመጣላችሁ እንደው በኬሌ ኤትሮ ኢትዮጵያ ውስጥ ምን ያክል ዶላር ነው ያወጣው ወይም ደግሞ በእንትን አያቸው $2862 ነው ያወጣው። ይሄ ሌላ ታሪክ ነው ወገን። እንግዲህ ክፍያው በዚህ መንገድ እየቀጠለ ስለሆነ ማለት ነው። ስለዚህ ግሩፕ ቻናል ላይ ፖስት አደርጋለሁ፣ ግሩፕ ላይ ፖስት አደርጋለሁ። ይሄን እያንዳንዱን እየተከታተልና እንቀጥላለን ማለት ነው። እስኪ ደግሞ ሌላ ኢትዮጵያም ልጨምርላችሁ። እስኪ ፍሮም ኢትዮጵያ እየፈለግን እንሂድ። በጣም እየተሰራበት ስለሆነ ነው። ሳውዲ አረቢያ ኔክሮንጎ እስኪ አንድ ኢትዮጵያ ልገባችሁ። ትላንትና በጣም ብዙ ኢትዮጵያን ምሽት አካባቢ ላይ በተለይ ማታ አካባቢ ላይ ብዙ ኢትዮጵያን ሰርቷል። ናይጄሪያዎችም እንደምታዩት ነው። እዚህ ጋር ፍሮም ናይጄሪያም አለ። ከተለያየ ስቴት ነው ዝሮ ከፊሊፒንስ እዚሁ ደግሞ ልድገምላችሁ። ማርታ ገብረ ወልድ ፍሮም ኢትዮጵያ 944 USDT ወይም ዶላር ወጪ አድርጋለች። ማርታ ገብረ ወልድ እስኪ ኢትዮጵያን እንዲያውም በጣም እንግዲህ በቀን አልጠበቅኩም ነበር ዛሬ የትላንት ማታ በጣም ብዙ ስለነበረ ማለት ነው። አሁን ኢትዮጵያን ይሄ ደግሞ በቀን እያያችሁት ነው። ኢንዲያ ኩራኳይ ኢንዲያ ፍሮም ኢንዲያ በጣም ተቆጣጣ። ሳውዲ አረቢያ፣ ናይጄሪያ፣ ሃንጋሪ፣ ሱዳን ወይ ሰዎች እያያችሁ ከሆነ ሱዳን ላይም አለ፣ ኢንዶኔዥያም አለ። እስኪ ደግሞ እየቀጠልን ናይጄሪያ ዘ ቢገስት ዩዘር ያለበት ፕላትፎርሙን በመጠቀም ናይጄሪያ እና ሩዋንዳ ከአፍሪካ ሳውዲ አረቢያማ ደግሞ ከኢስት አረቢያንስ በጣም ቢገስት ጃማይካ እና አፍጋኒስታን አረብ ሀገራት በስፋት ነው ተቆጣጣሪት ያለ። ናይጄሪያ እንደምታዩት ፓኪስታን ሌላው እንግዲህ አሁንም ተገኝቷል። ሀልቄ ፍሮም ኢትዮጵያ ይላል። እሱንም እንግዲህ በዚህ መልኩ ዩናይትድ ስቴትስ ኦፍ አሜሪካ ፍሮም እንግዲህ በጣም ይሄዳል። ሃንጋሪ ይሄ ከጠዋት 12 ሰዓት ጀምሮ የተደረገውን እንትን ነው ማሳያችሁ። እስኪ ኢትዮጵያ ሌላም ካለንጃ ሌላው እዚህ ጋር የተላለፈ ወጭቶ it is great idea that hire marketer from your own content to promote your business and target the right audience here anyway. Local experts, a marketer from your content understand the local culture and language and market trend. They know how to effectively engage with people in your region. Marketer reach ከተደረገ ይሄ ለማንም አልመክርም። እኔ ማርኬተሮች ጋር ኮንታክት ባታደርጉ ጥሩ ነው። ምክንያቱም ማርኬተሮች የእናንተን ኢንቫይቴሽን ፕሮሞት እና በጣም ብዙ ብር እንድትሰሩ ያግዟችሁና የነሱን ብር